ፍሪ ፋየር ላይ ሃከሮች እንዳሉ ታውቃላችሁ እና ሃከሮች ፉል ሄድሻት ነው የሚመቱት ማለትም 100% ሄድሻት ነው የሚመቱት እና አንተም ወይም እኔ ሄደን ሃከርን ከተጠቀምን ወይም ማንኛውም ሰው ሃከር ለመጠቀም ከሄደ የፈጠነ ባን ይደረጋል። ትክክለኛውን ፓኔል ወይም ሃከር ስልካችን ላይ ጭነን መሞከር ባንችል እንኳን ፕሌይ ስቶር ላይ 100% ሄድሻት ትመታለህ የሚሉ ብዙ አፕሊኬሽኖች አሉ። ሞከረናቸው እውነትም ይሰራሉ ወይስ አይሰሩም የሚሉትን ከ10 ሬት አድርገን የምነግራችሁ ይሆናል። ለዚህ ቪዲዮ ላይክ ማድረግ እንዳረሱ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ሌትስ ጌት ስታርትድ። ኦፓ ቪዲዮን ከመጀመሪያ በፊት ቃል እገባለሁ በጣም ምርጥ ቪዲዮ ነው፣ እስከመጨረሻው ተከታተለው። አላቆያችሁም ከዚህ በላይ እንጀምር ወደ ቪዲዮ። ዛሬ መጀመሪያ ላይ ይዤላችሁ የመጣሁት ይሄ አፕሊኬሽን ነው። ስሙም FFX ሄድሾት ይባላል። እናም ፕሌይ ስቶር ላይ 4.6 ተሰጥቷል። በጣም ከፍተኛ ኮከብ ነው የተሰጠው። እንሞክረው። ልክ አፕሊኬሽኑን ጭናችሁት ስከፍቱት እንዲመጣላችኋል። FFX ሾት ይላል። ከዛ እንግሊሽን ትመርጣላችሁ። ከዛ የራይት ምልክት ስነኩ እንዲመጣላችኋል። ከዛ ይከፍታል። ኔክስት ካላችሁ ተዋለ። ከዛ ይሄን ተውት፣ ይሄ ለፕሪሚየም ነው። ከዛ እዚህ ጋር ጀነሬት ሴንስ የሚላል እዛ ጀነሬት ስትሉት ማስታወቂያ ያሳያችኋል። ከታች ግን መምረጥ አለባችሁ። ሚድን ወይም መካከለኛ አረገውና ጀነሬት አርግልኝ ይለዋለሁ። ከዛ ሴንሲቲቪቲ ይሰጠኛል። የመጀመሪያ አፕሊኬሽን ሴንሲቲቪቲ ለነል ፎርደን እንሞክረዋለን እና ብዙ የቻት እንድናመጣ ያደርጋል አያደርግም የምንለው እናያለን። ገና ከመጀመሪያው ቢጫ ደበደኩት። አይ የመጀመሪያ ስለሆነ ትንሽ ሊከብደኝ ይችላል። ሃይ ነው እንትኑ ሴንሲቲቪቲ፣ ስክሪኑም በጣም ይሽከረከርብኛል። አሁን የምነግራችሁን አፕሊኬሽኖች እናንተም ሂዳችሁ መሞከር ትችላላችሁ። ምንም ባን የለውም። ሴንሲቲቪቲ ብቻ ነው የሚሰጣችሁ። ምንም ፋይል ስለማይነኩ ባን የለውም። ሞክሩት። ኖርማል ነው። አሁንም ቢጫ መታ ነው። ና በጣም እየሳት ነው ስለለመድ ነው። ከፍ አደራረጋችን ይወስናል። አላህ 90 ሻት ነው የመጡት። እስካሁን አሪፍ ነው ሴንሲቲቪቲው። የመጀመሪያ ራውንድ እንደዛ ስለመጡት ዝም ብዬ ሄድኩበት። እሱም መበርበር ጀመረ። ምንም ቢበረብር ምንም ቢራገጥ እኔ ግን ሚናቱ ነኝ። ልጁን በዚህ ሄድኩኝና ማይሆን ስንዘራ ሰነዘርኩበት። ያንተ ከባዱ ስህተት ከሚናቱ ጋር መግባት ነው። እዚህ ጋር አሪፍ ዘልዬ ግን ሴንሲቲቪቲው በጣም ሃይ ስለነበር ሳትኩት። ቆይ አንተ ተረጋጋ። ቆይ አዲስ ሴንሲቲቪቲ ነው። እዚህ ጋር ደሚል ጨምር መምጣቱ አይቀርም። እዚህ ጋር እንጠብቀው። እዚህ ጋር ምንም ማድረግ አልቻልኩም። መበርበር ተገድጄ ነበር። እዚህ ጋር ምንም ነው መጮት ያልቻልኩት። ስክሪኑ የተሽከረከረብኝ ዲጄ ከነበረብኝ አልተጮትኩም። እዚህ ጋር በረበረኝ። እዚህ ጋር ጠበቅኩት። ምንም ግራ ገብቶኛል ምን እንደማድረግ። ዝም ብዬ ነው የወጣሁት ሳልፈልግ። እዚህ ጋር ተሰቃቁ መጣብኝ፣ ገደለኝ። ልጁ ያለፈው ራውንድ መግደሉ ሳይቀር ሸረሪትም እየተጠቀመብኝ ነበር። እዚህ ጋር ግሏል አስቀምጬ እየጠበቅኩት እያለ በድንጋይ ይፈነክተኛል። ከዛ እኔ ሄድኩኝና ልክ እንደሚተኩሳ ግሏል አስቀመጥ። ከዛ እዚህ ጋር ሚድኪት መጠቀም ጀመርኩ። ልጁ ሸረሪት ለቀቀብኝ፣ ሸሸሁት፣ አፈነዳሁት። አዑዙ ቢላሂ ሚነሽ ሸይጣን ረጂም። ከየት ነው የመጣው ይሄ ሳላስበው? ወላሂ እንዴት ነው ክው ያደረገኝ። 4-1 በዚህ እንሂድበት። ከዛም የመጨረሻ ራውንድ በፋማስ እዚህ ጋር ሄድሻት አመጣሁት። አልጠበቀውም መሰለኝ ልጁ። ሴንሲቲቪቲውን ከ10 8.5 ወይም 8 እንሰጠዋለን። ትንሽ ያለው ችግር በጣም ፈጣን ነው ስክሪኑ እና ከጭንቅላት በላይ በጣም ይመታል። ግን በልምምድ በዚህ ሴንሲቲቪቲ በጣም ብዙ ቻውቶችን መምታት ይቻላል። ሁለተኛው አፕሊኬሽን ሄድሻት ሴንሲ ወይም ኤክስ ሴንሲ ይባላል እና ፕሌይ ስቶር ላይ 4.1 ተሰጥቷል። ይሄም ከፍተኛ ነው። ልክ እንደገባችሁ እንዲመጣላችኋል ጀነሬት ሴንሲቲቪቲ ላይ። ከዛ እናንተ ራማችሁን የስልካችሁን ራም መምረጥ ነው። የኔ 8 ራም ስለሆነ መርጥና የስልኬን ስም አስገባለሁ። እዚህ ጋር ቴክኖ ስፓርክ 10 ፕሮ ብዬ አስገባለሁ። ራሙን መርጥና ጀነሬት አድርጎ ይሰጠኛል። ሴንሲቲቪቲውን ሞልቼ ይሄው ለነል ፎርደት ኩናን ሙከሩና ከ10 ሬት እናደርገዋለን። ልክ ራውንዱ እንደተጀመረ ሂጄ ሰነዘርኩባት፣ ግን ሳትኳት። ገና ከመጀመሪያው እንዲመሳት ካለ ከባድ ነው። እዚህ ጋር በኮዳ ተመለከትኳት። በዚህ ዘርት ስቼ በሸት ጋር መጥቷት
የመጀመሪያ ራውንድ በኔ ድል አልቋል። የሁለተኛ ራውንድ በኔ ድል ያልቅ ይሁን እሱን የምናይ ይሆናል። ሁለተኛ ራውንድ ልጅቷን መፈለግ ጀመርኩ። በኮዳ አየኋት፣ እዚህ ጋር ተኩስኩባት፣ ሳትኳት። ከዛ እዚህ ጋር ስበረበረ መቷት። ሆባ ሁለቱንም ራውንድ ሄድሻት አምጥተናቸዋል። ሴንሲቲቪቲው እስካሁን በጣም ምርጥ ነው። ሶስተኛ ራውንድ ስናይፐር መረጠች፣ 150 ዳሜጅ አረገች። እዚህ ጋር ዘላ እኔም በስናይፐር ለመምታት ሞከረች፣ ግን አልተሳካለትም። እዚህ ጋር 150 መቷት። ከዛ ሂጄ 150 ደግምኳት። ሶስተኛ ራውንድ አመጣት። እስካሁን ሴንሲቲቪቲው በጣም አሪፍ ነው። አራተኛ ራውንድም እዚህ ጋር በስናይፐር ሄድሻት ሰጥቷት 4-0። እስካሁን የሴንሲቲቪቲ በጣም አሪፍ ነው። የመጨረሻው ራውንድን እዚህ ጋር ከሰማይ ወረድኩባት። ሴንሲቲቪቲውን ከ10 9 እንሰጠዋለን። በጣም ምርጥ ሴንሲቲቪቲ ነው። ሶስተኛው አፕሊኬሽን ስሙ ሄድሻት ሴንሲቲቪቲ ይባላል። የቅድሙ ሄድሻት ሴንሲ ነው። ቀጥታ እንደገባችሁ እንዲመጣላችኋል። ከዛ ኦል ሴንሲ የሚልን ትመርጣላችሁ። ሌሎቹ ዲፒአይ ምናምን ናቸው፣ ታውት። ከዛ እዚህ ጋር ከስልካችሁ ራም ጋር የሚሄደውን ሰሌክት ታደርጋላችሁ። ከነዚህ ውስጥ ማለት ስልካችሁ 6 ከሆነ የ6፣ 8 ከሆነ 8 ጂቢ ራሙን ትመርጣላችሁ። ከዛ ይሄን ሴንሲቲቪቲ ሰጠኝ እጄ ሉምሎና እንሞክረዋለን። ሴንሲቲቪቲውን ለመሞከር ወርደናል። ከዛ እዚህ ጋር ልጅቷ በረበረች፣ ልገላት ነበረ ግን ሪሎድ አረገብኝ። ሁለተኛ ራውንድም ማይሆን ምትመታች። ራስሽ ነሽ ጦርነቱን የጀመርሽው፣ ተዘጋጅ። ሴንሲቲቪቲው በጣም ቢያስቸግረኝም ግን እዚህ ጋር ሄድሻት መቷት። ሴንሲቲቪቲ በጣም ነው የሚያስቸግሩት። ቢጫ እንድገለ ነው ያደረገኝ። ይሄን ሸት ጋር መረጠች። ከዛ እዚህ ጋር ሰጠዋት። እዚህ ጋርም ደገምኳት 4-2። የመጨረሻ ራውንድ በኤምፒ ደፋት። ሴንሲቲቪቲው ከ10 7.5 እንሰጠዋለን፣ ወይ 7 ወይ 7.5። በስተመጨረሻም እኔ በጣም ጠቃሚ ምክር የሚለውን ነገር ልንገርክ። እኔ መጀመሪያ ማወቅ ያለብህ አንተ ፍሪ ፋየር ላይ ፕሮሞን የምትፈልግ ከሆነ እንዲህ ሴንሲቲቪቲ አፕሊኬሽን ስለ ጫንክ ወይ ማክሮ ስለ ጫንክ በቀላሉ ፕሮ ልትሆን አትችልም። አንድ ሴንሲቲቪቲ ላይ ከአንድ ወር ወይም ከ2 ወር በላይ ከቆየህበት እመነኝ ሄድሻት ብቻ ነው የምትመታው። ዋናው ያንተ ልምምድና ድግግሞች ነው። በዛ ሴንሲቲቪቲ ሁሌ የምትጩት ከሆነ ምንም ቢሆን ምንም አይነት ሴንሲቲቪቲ ቢሆን አንተ ሄድሻት መምታትህ አይቀርም። እና አሁን ማለት የፈለኩት ምንድነው አንድ ሴንሲቲቪቲ ላይ ቋሚ ለመሆን አስቡ። ሁሌ የቀየራችሁ የምትጮቱ ከሆነ ሁሌ ሄድሻት አትመጡ። ሁሌ ይለያያል ኤማችሁ። ቪዲዮ እንደተመቻችሁ 100% እርግጠኛ ነኝ። ለዚህ ቪዲዮ ላይክ ማድረግ እንዳረሱ። ሚናቱ ከናንተ ጋር ነበረ። ባይ